በሳምንት አንድ ጊዜ ብቻ በመጠቀም ፀጉራችን ስር ነቀል ለውጥ እንዲያመጣ የሚያስችለውን ቀላል የቤት ውስጥ ውህድ አሳያችኋለሁ። ሰላም የዩቲዩብ ቤተሰቦቼ፣ ዛሬ የማሳያችሁ በቤታችን በኩሽናችን ውስጥ ልናገኘው የምንችለው እንዲሁም በሳምንት አንድ ጊዜ ብቻ ተጠቅመን ፀጉራችን ከመነቃቀል፣ ከመሳሳት እንዲሁም ከመሰባበር እንዲሁም ያለ እድሜ ከሚመጣ ሽበት ልንጠብቀው ወይም ደግሞ ልንከላከለው የሚያስችለውን ውህድ ነው። እስከ መጨረሻ ተከታተሉ። ምክንያቱም አንዳንድ ነገሮች አጠቃቀማቸውን ካላወቅን ከጥቅሙ ጉዳቱ ያመዝናል። ስለዚህ እስከ መጨረሻ ቪዲዮ አጭር ናት ቢዋት። መጀመሪያ ላይ የምናዘጋጀው ቀይ ሽንኩርት ነው። ቀይ ሽንኩርት እንግዲህ በጣም ወሳኝ ከሚባሉ ለፀጉራችን ከሚያስፈልገው ነገር አንዱ ነው። በቅባት መልኩ፣ በሻምፖ፣ በኮንዲሽነር በብዙ ነገር እናገኛለን። ይሄኛውን ደግሞ በቤታችን ኪሳችንን ሳያራቁት እንዲሁም በየጊዜ ልናገኝ እንችላለን። ስለዚህ ስንልጠው በጣም በስሱ ነው የምንልጠው። በነገራችን ላይ ያው ቀይ ሽንኩርት በውስጡ በሳልፈር የበለጸገ ስለሆነ ቆዳውን በጣም ደግሞ ወደ ውስጥ ማስገባት የለብንም። ዋና ጥቅሙ ያለው እንደውም ቆዳ ላይ ነው። በመቀጠል ደግሞ ዝንጅብልንም እናዘጋጃለን። እሱንም በቀላሉ በስሱ ከላዩ ላይ ቆዳዋን ብቻ እንልጣለን ማለት ነው። እንደሚታወቀው ብዙ ነገሮች ጥቅማቸው ያለው ቆዳ ላይ ነው። እኛ ስለማናውቀው ብዙ ነገርን እስከ ውስጥ ድረስ እንጥላለን። አንድ ላይ አጥበን እንቆራርጣለን። እንግዲህ እንደነገርኳችሁ ቀይ ሽንኩርት በሳልፈር የበለጸገ ስለሆነ ፀጉራችን እንዳይሳሳ፣ የፀጉራችን ስር እንዲጠነክር እንዲሁም ደግሞ ያለ እድሜ የሚመጣውን ሽበት እንዲከላከል ይረዳል። ዝንጅብል ደግሞ ጂንጀሮል የሚባል ንጥረ ነገር በውስጡ ስላለ የራስ ቅል ደም ዝውውራችንን በመጨመር ፀጉራችን እድገቱ እንዲፋጠን ይረዳል። እንዲሁም ደግሞ ለፎሮፎርም ሁለቱ ራሳቸው ወሳኞች ናቸው። ዝንጅብሉ ሞር እንዲሁም ደግሞ ቀይ ሽንኩርቱም ለፎሮፎር ለሚያስቸግረን ጥሩ ነው። ከዛ ኃይላቸው ያው ሞር ኃይል ስላላቸው ውሃ ትንሽ እንጨምርበታለን ለመፍጫችንም ስንል እንዲሁም ደግሞ ቆዳችንም እንዳይጎዳብን ትንሽ ውሃ ጨምረን አንድ ላይ እንፈጫለን ማለት ነው። እናንተ ይሄኛው መፍጫ ከሌላችሁ በካሮት መፋቂያ መፈቅፈቅ ትችላላችሁ ሁለቱንም። ከዛ በስስ ጨርቅ ነገር መጭመቅ ወይም ደግሞ እንደዚህ ማጥለያ መጠቀም ይቻላል ማለት ነው። ብቻ ምንም አይነት ዝቃጭ ነገር ውስጡ እንዳይቀር ስንታጠብ ከፀጉራችን ላይ ተጣብቆ እንዳያስቸግረን በደንብ መጭመቅ ይኖርብናል። ፀጉራችን ከዚህም ባሻገር የምንንከባከብባቸው ብዙ ዘዴዎች አሉ። ፀጉራችን ውሃ መጠጣት ይኖርብናል። ካላስፈላጊ ጭንቀት ራሳችንን መከላከል አለብን። ብዙ ጊዜ ፀጉር ከላይ ብቻ የምንንከባከቡ ከሆነ ከውስጥ የሚመጣው ነገር ወሳኝ ነው። ከአመጋገባችን ውሃ በመጠጣት እንዲሁም ደግሞ እንዳልኳችሁ በጣም ጭንቀት ብዙ ነገሮቻችንን ዳሜጅ ያደርጋሉ። ከፀጉር ከመሰባበር፣ ከመነቃቀል፣ ከፊታችን፣ ከሰውነታችን ሁሉ ማለት ነው። ስለዚህ አላስፈላጊ ጭንቀቶችን መተው ይኖርብናል። ከዛ ባሻገር እንግዲህ ይሄ በዚህ መልኩ እንንከባከባለን። እኔ እዚህ ጋር በጣም ጭምቅ አድርጌዋለሁኝ። ትንሽም ነበረች። እንግዲህ የኔ ፀጉር ደግሞ ብዛቱ በጣም እየጨመረ ነው። ከቆረጥኩኝ እንደውም ትንሽ ጊዜ ነው ግን አድጎልኛል መልሰው። እዚህ ጋር የተፈጨ ዝንጅብል ነበረኝ። ሁሌ እቀባለሁ ፀጉሬ ፊት ለፊቱ ላይ ስፕሬይ አደርጋለሁኝ እና ውስጡንም አደርጋለሁ፣ ማሳጅ አደርጋለሁ። በጣም ወሳኝ ነው። እዚህ ጋር እሱ ስለነበረኝ አልደፋሁትም። የፈጨሁትን አንድ ላይ ቀላቅየዋለሁ ማለት ነው። እናንተ ግን የፈጫችሁትን ያችን ብቻ መጠቀም ይቻላል። እኔም ሌላ ጊዜ የፈጫዋትን አንድ ሽንኩርትና ዝንጅብሉን ብቻ ነው የምጠቀመው። ይሄኛውን አንድ ላይ ስላገኘሁ ነው የደባለኩት። አሁን ውህዳችን ተዘጋጅቶ አልቋል። እንግዲህ ያ ሁላችሁም እዚህ ጋር ያያችሁት ከወደዳችሁት ላይክ አድርጉ፣ ኮሜንት አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ አበረታቱኝ። ፀጉሬን አያችሁት አይደለ? በጣም ለውጥ አለው። በትንሽ ጊዜ ውስጥ ነው ይሄ ለውጥ ያመጣው። እንግዲህ ያው እኔ ማዳም ቤት ነው የምሰራው። ሁላችሁም በቲክቶክ በኩል ታውቁኛላችሁ ብዬ አስባለሁኝ እና ማዳም ቤት ስንሰራ ብዙ እንትን አለብን፣ ኃላፊነት አለብን። ራሳችን ለመንከባከብ ጊዜ የለንም፣ ግን ባለችን ጊዜ መንከባከብ እንችላለን። እኔ እዚህ ጋር ያው ዝንጅብሉን በዛ ስላደረገልኝ ሙሉ ፀጉሬን የተቀባሁት። እናንተ ግን ያቺ ትንሽም ስለምታንስ በስፕሬ ነገር አድርጋችሁ ቆዳችሁን እያካፈላችሁ መቀባት ይኖርባችኋል። ማሳጅ ደግሞ በጣም ወሳኝ ነው። ማሳጅ ማድረግ አትርሱ። ከዚህ በኋላ ፌስታል አድርገን ሻሽ አድርገን ለ45 ደቂቃ አቆይተን ፀጉራችን እንታጠባለን። እንደታጠብን ደግሞ ቅባት መቀባትን አንርሳ።